የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይ ባገብቶ ነው እንዴ ማዘሩ የምትሰራልሽ እዚህ ቻፕተር ሰም ስለምንድን ነው የሚያስረዳው? ስለ ወንድ ልጅና ሴት ልጅ መራቢያ አካላት። ዋው በጣም ወዱ ቻፕተር። እሺ ስለዚህ ቻፕተር በደንብ የሚያስረዳኝ ተማሪ አለ? ዝም በለ። በታብሌት ነው የምቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀባለህ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይ ባገብቶ ነው እንዴ ማዘሩ የምትሰራልሽ እዚህ ዘመድ ጥየቃ የእንግዴ ልጅ። ኧረ ማዘሯ ምን እሺ እንዴ ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። ኧረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላበውን ያዘዝክ በእኛ እድሜ ደማው ልታዝነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤት ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ የሶስት ቦኖስ አትከፍኝ እኮ ነው የሄድሽው አንተ። ጫጩት ፊት ፈንግል አይወራም። ልክ ነህ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ላስንዬ አንድ ያላበው የፈጠነ የጠየቅኩ እኮ የራሴን ገንዘብ ነው። ያበደርኩን መልስልኝ እኮ ነው ያልኩ። እና እኔ መች እንዳልኩ የታርኩ ታስመሰልኩ። በቃ ጊዜ ስጠኝ መልስልሃለሁ። እንደዛ ተለማምጦ እንዳልጠየቀን እንዲህ እንጠማረንብኝ። በጣም አሪፍ። በእናትህ 500 ሺህ ብሩን አሁን ያስገባልኝ። እሰይ እንኳን ገባልህ። ብሬን ስጠኝ። ምን እየሆንክ ነው? ምንም ብሬን ስጠኝ። የራሴን ገንዘብ አይደል የጠየቅኩ? ስጠኝ። ይሰጣል። ምንድነው እንደ ሌባ የምትከታተለኝ? ጭራሽ ተቆጣ። የሱ ገንዘብ ይሁን እንደ የጠየቅኩት። ጌታ ሆይ ስራዬን እንደዚህ ትርፍ በትርፍ ስላደረክልኝ አመሰግንሃለሁ። አሜን ይመስገን። ቆመ ባመሰገንከው ፈጣሪ ብላ መጣ በወለደች እናት ይዣለሁ። ብሬን ስጠኝ። እሺ ተማሪዎች እኔ ነው ቲቸር ናቷና። እሺ ተማሪዎች እንግዲህ ዛሬ ቻፕተር 7 ገብተናል። ቻፕተር 7 ስለምንድን ነው የሚያስረዳው? ስለ ወንድ ልጅና ሴት ልጅ መራቢያ አካላት። ዋው በጣም ወዱ ቻፕተር። እሺ ስለዚህ ቻፕተር በደንብ የሚያስረዳኝ ተማሪ አለ? ኧረ ቲቸርን ያፍራል እንዴ? ኧረ ቲቸርን ያፍራል። እኔ አስረዳለሁ። አጀብ አንተ ናትዬ ሳት ይሁንልኝ። እሺ አስረጅ ቀጥ። እሺ ቲቸር ምንድነው? የሴት ልጅ መራቢያ አካልና የወንድ ልጅ መራቢያ አካል ሲገናኝ ጽንስ ይፈጠራል። ዋው ጂኒየስ። ግን ያው ምንድነው በመሀል የረሳሻቸው ሂደቶች አሉ። ሞር ኤክስፕሌን ብታረጋችሁ። አይ ቲቸር እኔ ሂደቱን አላውቅም። ሌላ ሂደት አለ እንዴ? ምን ማለትሽ ነው? ቤዛ ምን ማለትሽ ነው? በጣም ብዙ ሂደቶች እኮ አሉት። ከዛ በፊት እውነት ቲቸር በጣም ብዙ ሂደቶች አሉ። አሳየኝ። ላሳይሻ። በቃ ቢሮ እንግባና አሳይሻ። እንዴ ቲቸር እኔ እመጣለሁ። ያን ነው መጣው። ቢሮ እመጣለሁ። ከዛስ የምታረጉትን ነገር አያለው። ናስ በባለፈው ወንድሜ ሲመረቅ መኪና ስለሰጠሁት በጣም ደስ ብሏችኋል። ዛሬ ደግሞ አይፎን 17 ፕሮ ማክስ እንሰጠዋለን። ያውና እየመጣ ነው። ና እንግዲህ መጥቷል። እንዴት ነሽ? በባለፈው ላዳ ስሰጠው በጣም ነበረ ደስ ያላችሁ። ዛሬ ደግሞ ሌላ ስጦታ አለ። 17 ፕሮ ማክስ ደስታ ላንተ ነው። ስለሞት ለኔ 17 ይገባል ወይ? ለኔ 17 ይገባል ወይ? ስለሞት እንኳን ደስ አለ። በጣም ነው የማመሰግነው ስለሰጣችሁኝ። አንተንም በጣም ነው የማመሰግነው። በላዶ አመስግኜ ሳልጨርስ ሌላ ነገር ተጨምሮልኛል። በጣም ነው የማመሰግነው። አረ የትራፊኩ ይግላቤ እንዲ በክሪስፔክት ምንድነው በ90 የምንሄደው? አረ በ30 ዝም በል። ጠዋት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ። በ30 እኮ ነው። ግላብ አምጣ። ማን ነው መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልጋል። ዝም በል። በታብሌት ነው የምቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀባለህ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ። አውራው
እሱ ሻ ኧረ እባክህ እውነት ይግራብ እንድብግሽ ይሄ አንድ የሚፈልገው የኔ አባት እነጁ በባንድ ሺህ ነው እናቴ ተሙት መንጃ ፈቃዱ ፒፕ አድርገው አይሰራም እንካ መንጃ ፈቃዱ አይሰራም ክለብ ይመችሽ አባት ይሄ ነው የሚፈልገው ማታ ላይ ቁጭ ብለሽ ፑሽ አድርጊ ኧረ አውርደው የኔ አባት ደብሉ ላይ ላወርደው ደብሉ ላይ ይመችሽ አባት ትሪፕል ላይ ጠብቀህ ፑሽ አድርግ ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር ይመችሽ አባት ኮሮላ ያዘው ኮሮላ ኢን ዘ ቢልዲንግ ዛሬ የምገኘው ከጡጋ ልጅ ጋር ነው። የጡጋ ልጅ ማለት እኛ ሰፈር በጣም ሀብታሙ ሰውዬ የእሳቸው ልጅ ነው። እሱ በሱ ተፈትና ያልወደቀች ሴት የለችም። ስለሆነ እኔም ዛሬ የ5 ዓመት ፍቅረኛዬን እፈትናታለሁ። እንደማትወድቅ እርግጠኛ ነኝ፣ ግን ከትዳር በፊት ቢያንስ አንድ ጊዜ መፈተን አለብኝ ብዬ ስለምንኩ ነው። ደውላት እየጠራ ሰላም ጤና ይስጥልኝ። የጡጋ ልጅ ነኝ። ወይኔ ኬት ተገኘው ከነነስ ለቁም ነገር ትዳር ፈልጌሽ ነበረ። ኤልያስ የሚባለው ይሄ ቂጥቂጥ ስራሽ የሚከራከረው ይሄ እግርግርሽ ስራ ያለው ማን ነው? ምንድነው ግንኙነታችሁ? ማን ነው ኤልያስ? ሲጀምር ይፈቀዋለሁ። ይሄ አብሮሽ የሚከራከረው ምንድነው? ግልጽ የሆነ ግንኙነታችሁን ንገሪኝ እስቲ። እኔ ለሞራሉ ብዬ ነው እንጂ አብሬ የሆንኩት ነኝ አይደለም። አላውቀውም እንጂ ግንኙነት የላችሁም? ቆይ አላውቀውም። እየሰማሁሽ ነው። እሺ እየሰማሁ ከጎኑ ሆኜ ነው ፕራንክ እያደረኩ እንኳን ሰማ። አንቺ ክብር የለሽም እንዴ ለኔ? እንዴት አንቺ በኔ እርጥብ እንዳማረብሽማ እንዳረሺ የክፉ ቀንሽ ነኝ። ሂጅ ሴታ ሴት መጣሁልሽ። ቤት ነሻ? መጣሁልሽ። ቁጭ ብለን እናወራለን። ስልኩ ሰው ስጋው ቃል የኔ ቆንጆ ምንድነው እንጂ ትወደኛለሽ። ተነደሱ ነው ትወደኛለሽ። አውቃለሁ። ተነደሱ ነው ቁረጧ። ምንድነው ባልና ሚስት ናችሁ? ኧረ ወንድምና ወንድም ነን። ቤተሰብ ነገሩ የሚያመሳስል አፍንጫችሁ ጋር የሚያመሳስል ነገር አለ። እሺ ወንድምና እህት። እሺ አንቺ ስም ማን ነው? በጸሎት በጸሎት። አባትሽ እንዴት አይነት ስም ነው የሰጡሽ? በጸሎት። ያንተስ? ዘወትር ሁል ቀን እንደማለት እኮ ነው። ያ እውነት ነው። የአባታችሁ ስም ማን ነው? ቁምላቸው። በጸሎት ቁምላቸው? አዎ። ዘወትር ቁምላቸው? አዎ። እንዴ ምን ማለት ነው? እንደዛ ነው ስማችን። ምን አስበው ነው አባታችሁ ይሄን ስም ያወጡት? በጸሎት ቁምላቸው? አዎ። ዘወትር ቁምላቸው? ለሞኑ ሌላ ቤተሰብ አባል አላችሁ? አዎ። ታናሽ ወንድም። አይ ታላቅ ወንድም አለ። ማን ነው ደግሞ እሱ? ዘላለም። ጠቅላላ ዘላለም ቁምላቸው? አዎ። ቅሌታም ቤተሰብ ናችሁ። ውጡ ይሩጣ። ምን ማለት ነው? ይውጣ ወደዛ። ምን ማለት ነው ቁምላቸው ማለት? እንዴት ነው ዘወትር የሚቆመው? ስማችን እኮ ነው። ውጡ፣ በቃኝ፣ ውጡብኝ። ደሞ